ሰላም ጤና ይስጥልኝ በያላችሁበት ይህ ሃርመኒ ኢንተርሚዲያ ወይም ሂም ነው። በደቡብ አፍሪካ ያሉ ተወላጆች በተለይ ህገወጥ ስደተኞች ናቸው የሚሉትን ከሀገራቸው ለማስወጣት የሚያደርጉትን ግፊት በመቀጠል ለዛሬ ጁን 30 አጠቃላይ በሀገሪቱ ሰላማዊ ሰልፍ መጥራታቸውን ከዚህ በፊት ዘግበናል። በቀጠሮው መሰረት ሰላማዊ ሰልፉ ዛሬ በመላው ሀገሪቱ ውስጥ ተካሂዷል። መንግስትም ልዩ ትኩረት በማድረግ ጥበቃዎችን ሲያካሂድ ነበረ። ስጋት ነበረ። እንደተፈራው ግን ብዙ ስጋት ወይንም ውድመት በተለይ በእኛ ሰዎች ላይ በብዛት እንደተሰጋው የደረሰ ነገር የለም። በዛሬው በነበረው ሰልፍ ላይ ምን ሁኔታዎች ነበሩ በሚለው ነገር ላይ ከዛው ደቡብ አፍሪካ የሂም ተባባሪ የሆነችው እህታችን ጸዳል ለማ የወፍ በረር እይታዋን በአካባቢዋ ያየችውን ራቅም ባለ አካባቢ ባሉ ሁኔታዎች የሰማቻቸውን እና በተለይም ዛሬ በተደረገው ሰልፍ ላይ ምን ሁኔታ እንደነበረ እንድትነግረን ጋብዣታለሁ። ወደዛው ቃለ ምልልሳችን ወይም ደግሞ ውይይታችን ወይም ዘገባ እናልፋለን። መልካም ቆይታ። They came out in their thousands. This is probably one of the biggest law enforcement operations in recent South African history. The campaign has been led by this man, Phakela Umtakati. Dressed in traditional Zulu clothes, he's quickly gained followers and influence. This movement may be born of economic frustration, but it's shown an ugly side of South African society and created a climate of fear. Now comes the moment that will determine whether the warnings become reality. ዛሬ የሰልፍ የተደረገበት ነው እዛ ከተማ ውስጥ። በጣም ትልቁ ነገር ደግሞ ያንቺ የልደት ቀን ነው። እንኳን አደረሰሽ። Thank you so much. በተረፈ ዛሬ ቀጠሮ ተይዞበት በደቡብ አፍሪካ በመላው ደቡብ አፍሪካ ውስጥ ይካሄዳል የተባለው የጸረ ስደተኞች ሰልፍ እንደተባለው በቀጠሮው መሰረት በተለያዩ የሀገሪቱ ከተሞች ላይ ተካሂዷል። ምናልባት በቅርበት የምታውቂው በአንቺ አካባቢ ያለውን ነው። በሌሎች አካባቢ ደግሞ የተደረጉትን ሁኔታዎችን ሰምተሻል። እስቲ በአጠቃላይ አሳይን በአይነ ህሊና እንዴት ነበረ ሰልፉ ዛሬ የተደረገው? በመላው ሀገሪቱ ተደርጓል ሰልፉና ህገወጥ ስደተኞችን በሚል ህገወጥ ስደተኞችን ከሀገራችን እንዲወጡ እንፈልጋለን። we need to fix our country ሀገራችንን ማስተካከል እንፈልጋለን በሚል ርዕስ ነው። ማለት ምንድነው መፈክራቸውም እንደዛ ነው። በመላው ሀገሪቱ ተከናውኗል እና ከዚህ በቀደምም ስንነጋገር እንደነበረው ያው ሲዘጋጁበት የቆዩት ነገር ነው እና በጣም የሚያስፈራ ነበር። በጣም የሚያስፈራ ሁኔታ ነበር የነበረው። ነገር ግን የተፈራውን ያክል ብዙም ከባድ ነገር አላጋጠመም። መንግስትም በደረሰበት የውጭ ጫና ሊሆን ይችላል ብዬ እገምታለሁ እና ሌሎች የአፍሪካ ሀገሮችም ባደረጉት ርብርብ የተወሰነ ነገር ጫና እንዳረፈበት በጣም የሚያሳይ ነገር ነው ያለው። ምክንያቱም በጣም ወደ 600 ሚሊዮን ራንድ መድቦ ዲፌንስ አምጥቶ በጣም ጠንከር ያለ ጥበቃ ሲደረግ ነበር እና በአንጻራዊነት ድሮ ትንሽዬ አመፅ ራሱ ቀስቅሰው እንደዚህ ቫዮለንስ ሲያደርጉ ብዙ ሮበሪ፣ ነፍስ ማጥፋት እንደዚህ አይነት ነገሮች ይከሰቱ ነበር። በአንጻራዊነት ዛሬ በጣም የተረጋጋና ብዙም እንደዚህ አይነት ችግሮች አንዳንድ ቦታዎች ላይ የተከሰቱ ነገሮች ቢኖሩም ግን ካለፉት ጊዜያት አንጻር ሲታይ መንግስት የተለየ ጥበቃ አድርጓል ማለት ይቻላል። ያ ትልቅ ፍርሃት ነበረ። እንዳልሽው ዘረፋዎች ይፈጸማሉ የሚባል ግድያዎችም ሊኖሩ ይችላሉ፣ በተለይ በስደተኞች ላይ ይደርሳል የሚል ትልቅ ስጋት ነበረ። እንዳልሽው እንደተፈራው ጉዳት የደረሰ ጉዳት ብዙም የለም። በዚህ ጉዳይ ላይ የደቡብ አፍሪካ መንግስትም
መግለጫ ሲሰጥ ነበረ። የኢትዮጵያ ኤምባሲ በዚህ ጉዳይ ላይ ይሄ ሰልፍ ከመደረጉ 6 ቀን በፊት የሆነ አንድ ማሳሰቢያ ሰጥተው ነበረ። እስቲ እሱም ባጭር ንኪና ምንድን ነው ያለው የኢትዮጵያ ኤምባሲ? ከዛ ወደ ሰልፉ ሁኔታ እንመለሳለን። የኢትዮጵያ ኤምባሲ ያው ማሳወቅ የፈለገው ከደቡብ አፍሪካ መንግስት ጋር መነጋገራቸውን እና የደቡብ አፍሪካ መንግስት ዜጎቹን ኢትዮጵያውያኑን ለኢትዮጵያውያኑ ጥበቃ እንደሚያደርግ፣ ነገር ግን ኢትዮጵያውያኑ በያሉበት አካባቢ ራሳቸውን ከአደጋ ለመከላከል በጋራ በመተባበር አብረው መቆም እንዲችሉ እና ጥንቃቄ እንዲያደርጉ የሚያመለክት ነገር ነበረ የተላከው። በሚገርም ሁኔታ እያንዳንዱ ፕሮቪንስ በሚገኙ ኮሚኒቲ ሊደሮች እጅ ገብቷል ደብዳቤው እና ለህዝቡ አድርሰውታል እና በጣም ዝግጅት ሲደረግ ነበር። እኔ ያለሁበትም አካባቢ እና ሌሎችም ቦታዎች ተመሳሳይ ነገር እንዳለ ነው የሰማሁት እና ኮሚኒቲ ሊደሮቹ በየቀኑ ማለት በሚቻል ሁኔታ እየተሰበሰቡ እንዴት ከፖሊስ ጋር ከሴኩሪቲ የምንቀጥራቸው አሉ ሱቆቻችንን የሚጠብቁ ሴኩሪቲዎች ከእነሱ ጋር እና ከፖሊስ ጋር እንዴት በጋራ መስራት እንደሚቻል ሲነጋገሩ ዝግጅት ሲያደርጉ ነበር። በጣም ያ ዝግጅቱን ጠቅሟል። አሁን ለዛሬ ማለት ነው። ሌላው የሰልፉ አድራጊዎች ወይም የሰልፉ አስተባባሪዎች የሰልፍ ከመካሄዱ በፊት በየሱቁ እየሄዱ በዚህ ቀን ሱቆቻችሁን እንዳትዘጉ ብለው ማሳሰቢያ ሲሰጡ የሚያሳዩ ቪዲዮዎች እና ፎቶዎች ነበሩ። በሌላ በኩል ደግሞ የፖሊስ ደግሞ በይፋ ባቀረበው ጥሪ ወይም ማሳሰቢያ በዚህ የሰልፍ ቀን ላይ ሱቆቻችሁን እንዳትከፍቱ፣ በተለይ ይሄን ባዛ ሱቅ እናንተ አይነት ሱቅ የኛ አይነት ሰዎች የውጭ ሀገር ዜጎች የሚጠቀሙባቸው ሱቆችን ስም እየጠጡ እንዳትከፍቱ የሚል ማሳሰቢያ ሲሰጡ ነበረ እና ሱቆች የሱቅ ባለቤቶቹ የፖሊስን ማሳሰቢያ ሰምተው ሱቃቸውን ዘጉ ወይንም የሰልፉ አስተባባሪዎች የሰጡትን ማሳሰቢያ ምክር ሰምተው ሱቃቸውን ክፍት አድርገው ነው የነበረው? እንዴት ነበረ በሱ? በእኛ አካባቢ በእርግጠኝነት መናገር እንደምችለው ማንም የከፈተ ሰው አልነበረም፣ እንዲዘጋ ተደርጓል። አንዳንድ አካባቢዎች ግን ራሳቸው ፖሊሶቹም ጥበቃ እንደሚያደርጉ በመናገር የተከፈቱ እንዳሉ ሰምቻለሁ። አንዳንድ ቦታዎች ግን በአብዛኛው የመንግስትን ማስጠንቀቂያ ወይም ፖሊሶች ዝጉ ያሉትን በመቀበል ተዘግቷል ከነዛኛዎቹ ይልቅ። ምክንያቱም ኮንትሮል ማድረግ አይቻልም። ከፍቶ እነሱ ቫዮሉት ማድረግ ከጀመሩ በፍጹም ማስቆም አይቻልም። ስለዚህ መዝጋቱ ነበር ትክክለኛ እና ለመዝጋት ነው የተሞከረው። አብዛኛው ተዘግቷል። እኔ ባለሁበት አካባቢ ሱቆች ሁሉ ዝግ ነው የዋሉት ዛሬ። ጥሩ ነው። ሌላው የደቡብ አፍሪካ መንግስት እንዳልሽው ስደተኞቹን ለመከላከል ህጋዊ የሚሆኑ ህገወጥ የሚሆኑ ለመከላከል እርምጃዎችን እንደሚወስድ አሳውቆ ነበረ። በትክክልም ደግሞ በርካታ ፖሊሶችና የጸጥታ ኃይሎችን በማሰማራት የተፈራው አደጋ እንዳይደርስ አድርጓል። ከዛ በተረፈ ግን ይህንኑ ቀን ምክንያት በማድረግ ከትናንትናም ጀምሮ ዛሬ በሰልፉ በተካሄደበት ቀን ላይ በርካታ ስደተኞች ተይዘው እየታሰሩ መሆኑ ይነገራል። የመንግስት ኃይሎች ስደተኞችን ኢትዮጵያውያንም ያሉበት ሌሎችም ስደተኞች ይዘው እያሰሩ ነው አሉ። ይሄ ነገር ምን ያህል ትክክል ነው? ምን መረጃ አለሽ በዚህ? ትናንትም ሰሞኑን እንዳለ እያሰሩ ነው። የሀገሪቱ ፕሬዚዳንትም እንዳሳወቁት ምንድን የከለከሉት ማሰርም መጠየቅም ሌጋል ዶክመንት አላችሁ፣ ሌጋል ናችሁ፣ ኢሌጋል ናችሁ የሚለውን ነገር መጠየቅም የሚችል አካል አለ ለስራው የተመደበ ስራውን የሚሰራ። ይህንን መጠየቅ አይችሉም። እንደ በፊቱ ማንም እየመጣ እነዚህ ሰልፍ የሚያደርጉት ሰዎች ሁሉ ህገወጥ ነው ህገወጥ አይደለም ወረቀትን አሳይ የሚሉበት ነገር መኖር የለበትም። መንግስት ነው ይህንን የሚሰራው። ከዚህ በኋላ አጥብቀን ነው የምንሰራው በዚህ ጉዳይ ላይ ብለዋል እና እንዳሉትም ስራውን ጀምረዋል። ኦልሬዲ በጣም ብዙ ዚምባብዌያውያን፣ ማላዊ፣ ሞዛምቢክ እዚህ ዙሪያ ያሉ ከጎረቤት ሀገራት ውስጥ የመጡ ዜጎችና ህገወጥ የሆኑ ሌጋል ያልሆኑት ማለት ነው። ብዙ ኢትዮጵያውያንም እኔ ካለሁበት አካባቢ ከሌሎች አካባቢዎችም ታስረው ተይዘው ስለታሰሩት ኢትዮጵያውያን ቢያንስ በአንቺም አካባቢ ስለማንነታቸው ለጊዜው የሚታወቅ ነገር የለም። ግን ኢትዮጵያውያንም ከታሰሩት መካከል አንዱ ናቸው። እነዚህን ያሰሯቸውን ሰዎች
እንግዲህ የተለያየ ዓላማ ሊኖር ይችላል ወይ በዚህ በአመፁ ምክንያት አደጋ እንዳይደርስባቸው ወደ መጠለያም ለመውሰድ በዚህ አጋጣሚ ደግሞ እነዚህን ስደተኞች ይዞ የተወሰኑትን ከሀገር ውስጥ በማባረር ይኸው መንግስት እንደዚህ አይነት እርምጃዎችን እየወሰደ ነው በማለት ሰልፈኞቹ ወይም ተቃዋሚዎችን ለማርገብ መንግስት የወሰዳቸው እርምጃዎች ሊሆኑ ይችላሉ። ምንድን ነው በአንቺ ግምት? እንደዚህ አደጋው እንዳይደርስባቸው እየጠበቅ ሴፍ ሊያደርጋቸውን ፈልጎ ሊሆን ይችላል። ሁለተኛው ግን እንደውም ቅድም የነዛ ማርች ቱ ማርች ነው የሚባሉት እነዚህ ህገወጥ ሚግራንትን እንዲወጡልን የሚሉት ምን ሲሉ ነበረ? ዛሬ አያበቃም፣ ይህ እንቅስቃሴያችን ዛሬ አያበቃም፣ ጀመርነው እንጂ አልጨረስነውም። መንግስት በ3 ወር ውስጥ ህገወጥ የሆኑ ኢሚግራንትን ጠራርጎ ካላስወጣ በስተቀር አናቆምም እያሉ ሲይዙት ነበር። 600 ሚሊዮን አይደለም እስኪ በየሳምንቱ በየወሩ 600 ሚሊዮን ይመድብ እንደሆነ እናያለን። ህገወጦችን አውጥቶ በ3 ወር ውስጥ እንዲጨርስ 3 ወር ሰጥተነዋል የሚል ነገር አይቼ ነበር። እና መንግስት ምናልባት ይህንን ውጥረትም ለማርገብ ሊሆን ይችላል። ግን እንደተናገሩት ከሆነ በደንብ ተዘጋጅተውበት ህገወጥ ኢሚግራንትን ለማጽዳት ወጥተው መነሳታቸውን ነው የሚያሳይ እንጂ የሚቆም አይደለም። ልደትሽንም ቀን ነው። እንደገናም በዚህ ሰዓት ስንነጋገር አንቺ ጋር መሽቷል። ነገ ወደ ስራ መመለሻ ነው። ሁሉ ነገር ግልጽ ይሆናል፣ ሁሉ ነገር ሰላም ይሆናል ተብሎ ይታመናል። ብዙም አላቆይሽም። እና አንድ መጨረሻ ነገር ምንድን ነው ከአሁን በኋላ ያለው ተስፋ? አደጋን ችግርን ፕሬዲክት ከማድረግ ባለፈ ሊኖር ይችላል የሚባለው ተስፋ ምንድን ነው? በአንቺም አካባቢ ባላት ሀገር ባለው ስደተኛ አካባቢ እንዳልኩት በጣም ብዙ ቁጥር ያለው ህገወጥ ኢትዮጵያዊ ነው እዚህ፣ ያው ስለኛ መነጋገር ስለሚገባን ማለት ነው። እና እነሱን ሌጋላይዝ ያደርጓቸዋል ማለት ህጋዊ እንዲሆኑ አድርገው ወረቀት ይሰጧቸዋል የሚለው ስጋት አለብን። ምክንያቱም በጣም ብዙ ቁጥር ያለው ማለት ነው። ነገር ግን እንደው ቢሆንና እግዚአብሔር ቢረዳን እና ህጋዊ ቢያደርጉ ግን ነገሮች የተሻለ ይሆናሉ። ምክንያቱም እንዳሉት we need to fix our country ብለዋል። ሀገራቸው በእርግጥም ፊክስ መደረግ ያለባት ሁኔታ ላይ ነው ያለችው። በጣም ሌላ ጊዜ በሰፊው የምናወራበት ይሆናል። እና በጣም ብዙ ወንጀሎች የሚሰሩት ህገወጥ በሆኑ ዜጎች አማካኝነት ነው፣ ከሌላ ሀገር ከሌላ አፍሪካ ሀገሮች በመጡ ማለት ነው። እና ምክንያቱም ምንም ሬጅስተር የሆነ ነገር ስለሌላቸው አይታወቅም ማን ወንጀሉን እንደፈጸመ። እና ሀገሪቱ የሆነ ባለቤት አልባ እስክትመስል ድረስ ብዙ ወንጀሎች እየተካሄዱ ያሉት እንዲሁ ሌጋል ባልሆኑ የውጭ ሀገር ሰዎች ነው አብዛኛው ማለት ነው። ስለዚህ ይሄ ህጋዊነት በበዛ ቁጥር ሀገሪቱ ሰላማዊ ትሆናለች፣ ወንጀልም ይቀንሳል። እና እነሱ በስነስርዓት ህጋዊ አድርገው ሲሰሩ ህጋዊ ነው ሌጋል ነው የሚሉትን የውጭ ሀገር ዜጋም አክብረውት የሚያስፈልገውን መስፈርት ሁሉ እንዲያሟላ አድርገው እኛም ሴኪዩር የሆነ ነገር ይኖረናል ብዬ እኔ ተስፋ አደርጋለሁ። ምክንያቱም እንደዚህ ሲሪየስ አድርገው መስራት ከጀመሩ በየጊዜው እየመጡ ሰበብ እየፈጠሩ እንደዚህ አይነት ሩቲንግ የሚፈጠር አይመስለኝም። አሁን ሰበባቸው ህገወጥ ናቸው ነው የሚሉት። እና ህጋዊ ካደረጉ ሰላማዊ የሆነ ከወንጀልም የራቀ ጥሩ አትሞስፌር ያለው ጊዜ ይሆናል ብዬ ተስፋ አድርጋለሁ። ስጋቴም ተስፋ ማድርገው ነው። በጣም አመሰግናለሁ። አሁንም ጸዳል በተመልካቾቻችን ስም አንቺ እንዳልሽው ተመልሰን ባለው ዴቨሎፕመንት ላይ ደግሞ በተለያዩ ጊዜ ለቤተሰቦቻችን መረጃዎችን እንሰጣለን። እግዚአብሔር ይስጥልኝ።